ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የገዛ ወታደሮችን በፋኖ በቁጥጥር ስር የሚገኙ ምርኮኞች ላይ የድሮን ጥቃት በመፈጸም ከ30 በላይ የገዛ ወታደሮቹን መግደሉ ተገለጸ። በተለያዩ የአማራ ክልል አካባቢዎች የአብይ አህመድ የድሮን ጥቃቱን አጠናክሮ ቀጥሏል። ሰላማዊ ሰዎችንም በመግደል ላይ ይገኛል። ከፋኖ ታጣቂዎች እስካሁን ጉዳት የደረሰባቸው እንጂ የተሰው እንደሌሉ ነው የሚነገረው። በሌላ በኩል የአማራ ፋኖ ኃይሎች በተለያዩ ቀጠናዎች የሚያደርጉትን መጠነ ሰፊ የማጥቃት እንቅስቃሴ አጠናክሮ ቀጥሏል። ዱርቤቴ አቸፈር በጎጃም መጠነ ሰፊ ጥቃት በመፈጸም ከተማዋን መቆጣጠራቸውንም መረጃዎች ያመለክታሉ። በሌላ ዜና እንደዚሁ የአብይ አህመድ ወታደሮች የደሞዝ ጥያቄ ማቅረብ ጀምሯል። ደሞዝ ያልተከፈላቸው ወታደሮች ቁጥር ከፍተኛ መሆኑን ተከትሎ ነው ወታደሩ ቤት ጥያቄው እየጨመረ የመጣው። በወቅታዊ የአማራ ክልል ጉዳዮች ላይ በማተኮር መረጃ ላይ ያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲም ከድሮን ጥቃቱ እንጀምራለን። የገዛ ወታደሮቹን በተጠለሉበት ነው በድሮን የፈጃቸው። ከ30 በላይ እንደሞቱ ነው መረጃዎች የሚያመለክቱት። ከሁለት ቀናት በፊት በአማራ ክልል ሰሜን ጎጃም ዞን ደና ማርያም ቋሪት አምባ በተባለ ቦታ ላይ በአገዛዙ ጦርና በአማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር መካከል ከፍተኛ ውጊያ ተደርጎ ነበር። ይሄ ደና ማርያም የሚባል ቦታ ከባህር ዳር ከተማ በቅርብ ርቀት የሚገኝ ቦታ ሲሆን የፋኖ ጠንካራ ይዞታ እንደሆነ ይታወቃል። ለበርካታ ጊዜ የፋኖ ኃይሎችን ይዞታ ለማስለቀቅ ጠንካራ የሆነ የመከላከያ ሰራዊት፣ የአድማ ብተና፣ የሚኒሻ ኃይሎች፣ የፖሊስ አባላት የአንዳንድ ቦታም ደግሞ የወረዳ ካቢኔዎችን አስታጥቆ በገብ ወደዛ ቦታ ልኮ ነበር። ነገር ግን በጭራሽ ይህን ቦታ የፋኖ ኃይሎች ሊነጠቁ አልቻሉ። እየመቱ እየበተኑ እየመለሱት ይገኛሉ። በዚህ በተደረገው ውጊያ ደና ማርያም ቋሪት አምባ በተባለ ቦታ ላይ በርካታ የመከላከያና የአድማ ብተና ኃይሎች እንደተማረኩ ይታወቃል። በትናንትናው ዕለት እንደዘገብነው ይታወቃል። እነዚህ በአንድ ቦታ ላይ ቤት ውስጥ ተቀምጠው የነበሩ የመከላከያ ሰራዊት አባላት ከ38 በላይ የሚሆኑ የመከላከያ ሰራዊት አባላት የፋኖ ኃይሎች ናቸው በሚል ይሁን አይታወቅም፣ ወይም እጅ ለምን ሰጣችሁ በሚል እንደሆነ የሚታወቅ ነገር የለም። ነገር ግን በጠራራ ፀሐይ እንግዲህ እነዚህን የራሱን የመከላከያ ሰራዊት አባላትን 38 የሚደርሱ የመከላከያ ሰራዊት አባላትን መቷቸዋል በድሮን። በጣም የሚያሳዝን ነገር ነው። ጨረሳቸው ማለት ይቻላል። በጣም የሚያሳዝን ድርጊት ነው። ከስፍራው ተደውሎ እንደተነገረኝ እና በአካባቢው የዓይን እማኞችን እንዳስታወቁ ከሆነ እጅግ በጣም የሚያሳዝን ሞት ነው የሞቱትኝ። ምግብ አቅርበንላቸው እየበሉ እያለ በስፍራው በዚህ ቦታ ላይ በአንድ ቤት ተቀምጠው ምግብ ቀርቦላቸው የአካባቢው ማህበረሰብ ምግብ አቅርቦ ከተመለሰ በኋላ እየተመገቡ እያለ ነው ድሮኑ የጣለው። የተረፈ ሰው የለም ነው የሚባለው። ነገር ግን የፋኖ ኃይሎች እንግዲህ ከልምዳቸው አንጻር እንግዲህ ተበታትነው እየተንቀሳቀሱ ያሉት የድሮን እንቅስቃሴ በአግባቡ በትኩረት እየተከታተሉ እስካሁን ድረስ የደረሰባቸው ጉዳት የለም። ይህን ደግሞ ለማረጋገጥ ዛሬ ከሌሊቱ 12 ሰዓት ጀምሮ በዚህ ደና ማርያም ተብሎ ከሚጠቀሰው አቅራቢያ በደቡብ አሸፈር ከተማ ዋና ከተማ ወይንም ከባህር ዳር ወደ ፍኖተ ሰላም አዲስ አበባ ወደሚወስደው መንገድ የምትገኘው የዱርቤቴ ከተማ ላይ የፋኖ ኃይሎች ከበባ በመፈጸም በከተማዋ ላይ 2 ምሽጎችን ሰብረው ከተማዋን መቆጣጠር መቻላቸውንና የደቡብ አሸፈር ወረዳ ከተማ በአሁኑ ሰዓት የፋኖ ኃይሎች እንደተቆጣጠሯትና በተደረገው ውጊያ ከ18 በላይ የአገዛዙ ጦር መገደላቸውን ከነዚህ ውስጥም 10 የመከላከያ ሰራዊት አባላት እንደነበሩ ከ20 በላይ ክላሽ እንደተማረከ 5 ኤስኬስ መሳሪያ መማረኩና በርካታ ተተኳሽ ጨምሮ 2 በርካታ ተተኳሽ የክላሽና ኤስኬስ መሳሪያ ተተኳሾችን መማረክ መቻላቸውን እንዲሁም 2 ወታደራዊ ተሽከርካሪዎች በፋኖ ኃይሎች መቃጠላቸውንና መውደማቸውን አስታውቀዋል። በዚህ ከተማ ላይ እንግዲህ የዱርቤቴ ከተማ የፋኖ ኃይሎች በሚቆጣጠሩበት ሰዓት በፖሊስ ጣቢያው የፋኖ ቤተሰቦች ናችሁ ፋኖን ትደግፋላችሁ ማለት በርካታ ወጣቶች ታስረው ይገኙ ነበረ። ከፍተኛ በደል ይፈጸምባቸው ነበረ። የፋኖ ኃይሎች እስር ቤት ሰብረው እስረኞችን ማስለቀቅ መቻላቸውንና አሁን በዱርቤቴ ከተማ የፋኖ ኃይሎች በዙሪያው ውጊያ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ በሌላ ዜና ይልማና ዴንሳ ወረዳ ዋና ከተማ በሆነችው አብዴት ከተማ ላይ የፋኖ ኃይሎች በፈጸሙት ማጥቃት የወረዳው ሚሊሻ ጽሕፈት ቤት ኃላፊ አቶ መዝገቡ ሆነልኝ ጨምሮ በርካታ የሚሊሻ የአድማ ብተናና የመከላከያ ኃይሎች ሲቆስሉ ከ5 በላይ የአገዛዙን ጦር
መግደል መቻላቸውን አስታውቀዋል። አንድ ወታደራዊ ተሽከርካሪ እንዲሁ መቃጠል መቻሉን አያይዘው ገልጸዋል። በአጠቃላይ በጎጃም አካባቢ አሁንም በደብረ ማርቆስ በቅርብ ርቀት የምትገኘው የጁቤ መገንጠያ ተብላ ከምትጠቀሰው ከዋናው ጦር አስፋልት መንገድ ላይ የፋኖ ኃይሎች ከጁቤና ከአቅራቢያ ማርቆስ ከተማ 7 ኪሎ ሜትር ርቀት ላይ የምትገኘው የጁቤ መገንጠያ ላይ ከፍተኛ ውጊያ እየተደረገ እንደሆነና ይሄንን ውጊያ ተከትሎ የፋኖ ኃይሎች ወደ ማርቆስ ከተማ እየተጠጉ እንደሆነ ነው መረጃዎች የሚያሳዩት። ከባድ ውጊያ ነው እየተደረገ ያለው። ውጊያው ባለመጠናቀቁ የደረሰን የጉዳት መጠን በሚቀጥለው ፕሮግራማችን የምናቀር መሆኑ እንዲታወቅልኝ እፈልጋለሁ። በሌላ ዜና እንግዲህ በሰሜን ወሎ መቄት ወረዳ አርቢት በተባለች ከተማ ላይ ከፍተኛ ውጊያ እየተደረገ ሲሆን የአገዛዙ ጦር ከጋሸና ከተማ እንዲሁም አቃትና ጋላ ደጀን ከተባለ ቦታዎች ላይ ተነስቶ አርቢትን፣ ፍላቂትንና ገረገራን ለመቆጣጠር በከባድ መሳሪያና በቡድን መሳሪያ የታገዘ እንቅስቃሴ ቢያደርግም ከፍተኛ ጉዳት ደርሶበት ወደ ጋሸና እያፈገፈገ ወደ ከተማው መመለሱን መረጃዎች ያመላክታሉ። ከጋሸና ወልዲያ ያለውን መንገድ የተነጠቀው የአገዛዙ ኃይል ከጋሸና እስከ ጨጮሆም እንዲሁ በዛሬው ዕለት ሙከራ አድርጎ መንገዱን ለማስከፈት ጥረት ቢያደርግም እነዚህ ዋና ወደ ደብረ ታቦርና ወደ ወልዲያ የሚያገናኙ ዋና አስፋልት መንገዶች አብዛኛው ከተሞችና በመስመር ላይ የሚገኙ ከተሞች በፋኖ ቁጥጥር ስር ውስጥ እንደሚገኙና በርካታ ኃይሉን ከጋሸና አውጥቶ አሁን የጠቀስኩልን የፀሐይ መውጫን መቄትን ከተማን ለመቆጣጠር ጥረት ቢያደርግም እንዳልቻለና ተመልሶ ወደ ጋሸና ከተማ ተመቶ እንደተመለሰና በዚህ በተደረገው ውጊያም በርካታ ኃይሉን መነጠቁንና የጦር መሳሪያም አስረክቦ ወደ ጋሸና ከተማ መመለሱን መረጃዎች ያመላክታሉ። በሌላ ዜና በዘመቻ አደማሊ የተነጠቃቸውን አሁንም መልሶ ለማስመለስ ከፍተኛ ጥረት እያደረገ ቢሆንም ይህ ነው የሚባል ድል ማስመዝገብ ባለመቻሉ አሁንም እየከሰረ እየተመለሰ እንደሆነ በድላንታ ወረዳ ወገልጤና ትናንትና የጀመረ ውጊያ በተለይ ፀሐይ መውጫ ከተማን ለመቆጣጠር ያደረገው ጥረት በሽንፈት እንደተመለሰና ከሁለት አቅጣጫ ፋኖን ለመክበብና ፀሐይ መውጫን ለመቆጣጠር ያደረገው ሙከራ በሽንፈት እንዲመለስ እንዳደረገውና የፋኖ ኃይሎች አሁንም ተጠናክረው ከባድ የመልሶ ማጥቃት እያደረጉበት እንደሆነ እና ሰራዊቱ ተበትኖ ከፍተኛ ኪሳራ እንደደረሰበት ነው መረጃዎች የሚያመላክቱት። በበርካታ አካባቢዎች የሚኒሻ አባላትና የአድማ ብተና አባላት ከፊት እየቀደሙ ከፍተኛ ኪሳራ እየደረሰባቸው እንደሆነና በተለይ ደግሞ በወሎና በትናንትናው ዕለት በዛሬው ዕለት በተደረጉ ውጊያዎች በርካታ የአድማ ብተና እና የሚኒሻ አባላት ከፊት እየቀደሙ መከላከያ ከኋላ እየገፋ ከፍተኛ ኪሳራ እየደረሰባቸው እንደሆነና የፋኖ ኃይሎች ከተሞችን ለመንጠቅ የመጣውን ኃይል መጥተው በመልሶ ማጥቃት ቦታዎችን መልሶ ሲቆጣጠሩ የመከላከያ ሰራዊቱን ዋጋ ከፍሎ አስክሬኖች